እሺ ስለዚህ አንድ ሰው ትኩረቱ ወደ ሶላቱ እንዲሆን ዘንድ የሚረዳው ነገር ምንድነው? ሁለት ነገራቶችን ያስተውሉ። ይህን ሁለቱን ነገር ካደረጋቸው ሙሉ ትኩረታቸው ወደ ሶላታቸው ይሆናል። ከሶላቱ አትወጡም ባለፍቃድ። አንደኛ የሶላትን ትርጉም ማወቅ። ሶላት ማለት ከአምላካቸው ጋር የምትነጋገሩበት ትልቁ የአምልኮ ስርዓት ነው። ሁሉም የአምልኮ ስርዓቶች ሌሎቹ ከአላህ ጋር መነጋገር አይደለም። ዘካ ብትሉ ገንዘብህን ለድሃ ሄደህ ተገናኝተህ መስጠት ነው። ጾም ብትሉ ከምግብና ከሚበላ ከሚጠጣ ነገር ተቆጥበህ መዋልና አምልኮ እየሰራህ መቀጠል ነው። ሶላትስ ከአላህ ጋር ንግግር ነው። አየህ፣ ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ቃመ ልዓብዱ ዩሰሊ ፈኢነማ ዩናጂ ረበሁ ፈልየንዙር አሐዱኩም መን ዩናጂ አሉ። አንድ ሰው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነውና ማንን እንደሚያናግር ያስተውላሉ። ከንጉሥ ፊት ትቆማለህ፣ ነገ ታናግረዋለህ ብትባል ምናልባት ሌሊቱን ሙሉ ላትተኛ ትችላለህ። ምን ልለው ነው? ምን ልናገር ነው? ጽፈህ አዘጋጅተህ ምን ብለህ። ያ ንጉሥ በፊት በምትቆምና በምትናገር ጊዜ ልትንቀጠቀጥ ላበላብ ልትሆን ትችላለህ። ፈከይፈ ኢዛ ቃመ ልዓብዱ አማመ ማሊክ ልሙልክ፣ የንጉሶች ንጉሥ ከሆነው ከአላህ ስብሐነሁ ወተዓላ ፊት በሚቆምስ ጊዜ ሰውየው ወሊላሂ ልመሰሉል አዕላ፣ ሰማይና ምድርን ከፈጠረ ከአምላክህ ፊት፣ አንተን ከፈጠረ ከአምላክህ ፊት፣ አንተን ካለመኖር ወደ መኖር ያመጣ ሰውን፣ መላእክቶችን፣ ጅኖችን፣ ወፎችን፣ እንስሳቶችን፣ ዛፎችን፣ ሰማይን፣ ምድርን፣ ፀሐይ፣ ጨረቃን፣ ከዋክብትን ሁሉን የፈጠረና ያስገኘ ከአምላክህ ፊት በምትቆም ጊዜ ሙሉ ትኩረትህ ከእርሱ ጋር ሊሆን ይገባል። አንደኛ እሱ። ዘለፎች ውዱ እያደረጉ የውዱ ማድረጊያ ጎማቸው ምንድነው እብሪቅ ምናምን ተንቀጥቅጠው ከእጃቸው ይወድቅናል። የነቢ ሰለላሁ ዐለይሂ ወሰለም የልጃቸው ልጅ ውዱ እያደረገ አንዴ ከእጁ ላይ ተንቀጠቀጠና ውዱ ማድረጊያ ውሃው ወደቀበት። ምን ሆነህ ነው ተባለ። አሁን ያለንበት ጊዜ እኮ ብርድ አይደለም፣ እንዴት ተንቀጥቅጠው ይወድቃል አሉት። እኔ ስለ ብርድ አይደለም አላቸው፣ ነገር ግን ውዱ ከጨረስኩኝ በኋላ ከአምላክ ፊት ልቆም እኮ ነው አላቸው። እናንተ ከንጉሶቻችሁ ፊት ትቆማላችሁ ብትባሉ ሊሆን ይችላል፣ ይሄ ባህሪ በእናንተ ላይ ሚስተዋል አላቸው። እኔ ግን ከጌታዬ ከአምላኬ ከአላህ ፊት ልቆም እኮ ነው።